ታሪኩ የሚጀምረው በሁለት ትምህርት ቤት አውቶቡሶች ነው። ተማሪዎቹ ለሽርሽር እየሄዱ ስለነበር በደስታ ይጫወታሉ፣ ይሳሳቃሉ። በዚህ መሃል ሚትሱኮ የተባለች ተማሪ ደብተሯ ላይ ግጥም ትጽፋለች። አጠገቧ ያሉት ልጃገረዶች ግን በጽሑፏ እያፌዙ ደብተሯን ቀሙባት። እስክሪብቶዋን መሬት ላይ ወደቀ። ሚትሱኮ እስክሪብቶዋን ለማንሳት ጎንበስ ባለችበት ቅጽበት አንድ አስፈሪና ኃይለኛ ነፋስ አውቶቡሶቹን መታቸው። ያ ነፋስ አውቶቡሶቹን ለሁለት ከመሰንጠቁም በላይ የተማሪዎቹንም አካል በጭካኔ ቆራረጠው። ሚትሱኮ እስክሪብቶ ለማንሳት ጎንበስ ብላ ስለነበር ብቻ ከሞት ተረፈች። ቀና ስትል ግን ያየችው ነገር የሚዘገንን ነበር። የጓደኞቿ አካል ለሁለት ተከፍሎ ደም በደም ሆኖ አገኘችው። ድንገት ሌላ ነፋስ ወደ እርሷ ሲመጣ ተሰማት። ወዲያውኑ መሬት ላይ በመተኛት ለሁለተኛ ጊዜ ተረፈች። ሚትሱኮ ከአውቶቡሱ ወጥታ በድንጋጤ መሮጥ ጀመረች። ሌላኛው አውቶቡስ ጋር ስትደርስም የተማሪዎቹ አካል ተቆራርጦ መሬት ላይ ወድቆ አየች። ፍርሃት የወረራት ሚትሱኮ መሮጧን ቀጠለች። በመንገድ ላይ 4 ልጃገረዶችን አገኘች። ነፋሱ ሲመጣ አንዷን ጎትታ መሬት ላይ ብታስተኛትም ሌሎቹ 3ቱ ግን ወዲያውኑ ተገደሉ። ያዳነቻትም ልጅ ቢሆን ለሌሎች እርዳታ ስትሄድ በነፋሱ ተመታ ሞተች። ሚትሱኮ ዳግም ብቻዋን ቀረች። ወደ አንድ ወንዝ ደርሳ በደም የተጨማለቀ ልብሷን ቀየረችና ፊቷን ታጠበች። በወንዙ ውስጥም የብዙ ተማሪዎች አስከሬን ተንሳፎ ይታይ ነበር። ሚትሱኮ አቅጣጫ በሌለው መንገድ ላይ ጉዞዋን ቀጠለች። ከብዙ ሰዓታት የእግር ጉዞ በኋላ ሚትሱኮ ወደ አንዲት የሴቶች ትምህርት ቤት ደረሰች። የሚገርመው ነገር የትምህርት ቤቱ ዩኒፎርም እርሷ ከለበሰችው ጋር በትክክል አንድ አይነት ነበር። ይባስ ብሎም እዚያ ያሉት ተማሪዎች ሁሉ እርሷን የሚያውቋት ይመስላሉ። ሚትሱኮ በድንጋጤ ውስጥ ስለነበረች ስለደረሰው አሰቃቂ አደጋ ለማንም ምንም አልተናገረችም። በዚህ መሃል ጓደኛዋ አኪ መጥታ ና ወደ ውስጥ እንግባ አለቻት። ሚትሱኮ በሁኔታው ግራ ተጋባች። እንዴት እዚህ ትምህርት ቤት ልትገኝ እንደቻለች ሊገባት አልቻለም። አኪ ግን ለምን ትንቀጠቀጫለሽ? እኛ እኮ ሁሌም የክፍል ጓደኛሞች ነን በማለት አጽናናቻት። ትንሽ ነፋስ በነፈሰ ቁጥር ሚትሱኮ በድንጋጤ ትደፋ ነበር። ነገር ግን ነፋሱ እንደ ቀድሞ አደገኛ አልነበረም። መምህራኖቹም ሳይቀሩ ሚትሱኮን እንደ ነባር ተማሪ ነበር የሚመለከቷት። ሚትሱኮ በእርግጥ እኔ እዚህ ተማሪ ነኝ ብላ አኪን ጠየቀቻት። አኪም አዎ ነሽ የሚል መልስ ሰጠቻት። ሚትሱኮ ጠዋት ያየችው ነገር ሕልም ወይም ቅዠት ሊሆን እንደሚችል ማሰብ ጀመረች። ስለ ነፋሱም ለአኪ ነገረቻት። አኪም መስኮቱን ከፍታ ተመልከቺ፣ ነፋሱ ተራ አየር ነው፣ ሊጎዳሽ አይችልም በማለት እጇን እንድታወጣ አደረገች። ሚትሱኮም ቀስ በቀስ ማመን ጀመረች። አኪም ምናልባት የማስታወስ ችሎታሽን አጥተሽ ይሆናል የሚል አስተያየት ሰጠቻት። በኋላም ከሌሎች ጓደኞቻቸው ጋር ተገናኝተው ትምህርታቸውን በማቋረጥ ወደ ጫካ ሄዱ። እዚያም በደስታ ሲጫወቱና ሲሳሳቁ አሉ። ሚትሱኮ ጠዋት የነበረባት ፍርሃት ጠፍቶ በደስታ ተሞላች። ሪ የተባለች ጓደኛቸው ግን ምናልባት ጠዋት የሆነው ነገር እውነት ቢሆንስ? ምናልባት ሚትሱኮ ከሌላ ዓለም ፔራሌል ወርልድ የመጣች ቢሆንስ የሚል ሐሳብ አቀረበች። ሌሎቹ ግን ነገሩን በሳቅ አሳለፉት። በጨዋታቸው መሃል ሚትሱኮ 2 ልጃገረዶችን አየች። ነገር ግን ልክ እንዳየቻቸው በድንገት ከዓይን ጠፉ። ሪ ሚትሱኮን እውነታውን መቀየር ከፈለግሽ ማንም የማይጠብቀውን ያልተለመደ ነገር ማድረግ አለብሽ አለቻት። ሚትሱኮ በእነዚህ ቃላት ላይ በጥልቀት አሰበች። በኋላም ወደ ክፍላቸው ሲመለሱ ሚትሱኮ መሬት ላይ የወደቀውን ትራስ አንስታ በጨዋታ ወደ አኪ ወረወረችው። ሚትሱኮ ትራሱን ወደ አኪ በወረወረችበት ቅጽበት መምህሯ በድንገት የነፍስ ወከፍ መሳሪያ አውጥታ ተኩስ ከፈተች። በክፍሉ ውስጥ የነበሩት ልጃገረዶች በሙሉ ተገደሉ። አኪም አብራቸው ሕይወቷ አለፈ። ሚትሱኮ ለብቻዋ ስትቀር መምህሯ ትምህርት አቋርጠሽ ስለወጣሽ ከመሞትሽ በፊት ጸልይ እያለች መሳሪያዋን ደቀነችባት። ነገር ግን 2 ልጃገረዶች በድንገት መጥተው ሚትሱኮን በማዳን ይዘዋት ሸሹ። በትምህርት ቤቱ ውስጥ በየክፍሉ ያሉ ተማሪዎች ሁሉ ተረሽነው ነበር። ሚትሱኮና ጓደኞቿ ለማምለጥ ቢሞክሩም መምህራኑ በመስኮት በኩል እየተኮሱ ተማሪዎቹን አንድ በአንድ ይገድሉ ነበር። በመጨረሻም 5 ልጃገረዶች ብቻ ከትምህርት ቤቱ መውጣት ቻሉ። ከልጆቹ አንዷ ሚትሱኮን የሆነ ነገር ማድረግ አለብሽ፣ ሁሉም ነገር በአንቺ እጅ ነው አለቻት። በዚያው ቅጽበት ያስፈሪ ነፋስ ተመልሶ መጣና ሚትሱኮን ብቻ አትቶ ሌሎቹን በሙሉ ገደላቸው። ሚትሱኮ ዳግም ብቸኛ ሆነች። ያ ገዳይ ነፋስ እያሳደዳት ሚትሱኮ ረጅም ርቀት ሮጣ ከተማ ደረሰች። የሚገርመው ግን በከተማዋ የምታያቸው ሰዎች በሙሉ ሴቶች ብቻ ነበሩ። እርዳታ ፍለጋ ወደ ፖሊስ ጣቢያ ስትገባ አንዲት ፖሊስ አገኘች። ፖሊሷ ግን ሚትሱኮን ኬኮ በሚል ሌላ ስም ጠራቻት። ሚትሱኮ ወደ መስታወት ስትመለከት በድንጋጤ ደነገጠች። ምክንያቱም ፊቷ ሙሉ በሙሉ ተቀይሮ ሌላ ሰው ሆና ነበር።
ቶሞ የተባለችው ፖሊስ የኬኮ ጓደኛ መሆኗን ገልጻ በጥቂት ሰዓታት ውስጥ ሰርጓ እንደሆነ ነገረቻት። ሚትሱኮ ግራ ተጋብታ በዝምታ ተከተለቻት። በከተማዋ ያሉ ሴቶች ሁሉ ለሰርጓ እንኳን ደስ አለሽ መልእክት ያስተላልፉላት ነበር። ወደ ቤተ ክርስቲያኑ ሲደርሱም ብዙ ሴቶች ለበረከት ከበቧት። ሚትሱኮ ልብስ ለመቀየር ወደ ውስጥ በገባች ጊዜ ግን ባየችው ነገር ደንግጣ ቆመች። ሚትሱኮ ልብስ ለመቀየር በገባችበት ክፍል ውስጥ የሞተች መስሏት የነበረችውን አኪን ስታገኛት ማመን አልቻለችም። አኪ ግን በሹክሹክታ ሁሉንም በኋላ አስረዳሻለሁ፣ አሁን ግን ተረጋጊ፣ እየተከታተሉን ነው በማለት የሰርግ ልብሷን እንድትለብስ ረዳቻት። ውጭ ያሉት ሴቶች ስለ ሙሽራው ውበት ሲያወሩ ቢሰሙም አኪ ግን ሚትሱኮን ለራሷ መከላከያ የሚሆን የተሰበረ ብርጭቆ ሰጠቻት። ወደ ሰርጉ ሥነ ሥርዓት ስትገባ ያየችው ነገር ግን እጅግ ዘግናኝ ነበር። ከሙሽራው ይልቅ የቀብር ሳጥን የቀረበ ሲሆን በውስጡም የአሳማ ፊት ያለው የሰው አስከሬን ተኝቷል። ታዳሚዎቹ ሴቶች ሚትሱኮ አስከሬኑን እንድትስማማው ሊያስገድዷት ሲሞክሩ በሚትሱኮ ውስጥ ያለው ቁጣና ፍርሃት ገንፍሎ ወጣ። የያዘችውን ብርጭቆ በመጠቀም አስከሬኑን ወጋችው። በዙሪያዋ ያሉትንም ሴቶች ማጥቃት ጀመረች። በዚህ መሃል ያገኟት መምህራን ሊገድሏት ቢሞክሩም ከአኪ ጋር በመሆን አሸንፈዋቸው አመለጡ። ሚትሱኮ መሮጧን ቀጠለች። አኪም መምህራኑን ለማዘናጋት ወደ ኋላ ቀረች። በዚህ መሃል ስፖርተኛ የለበሰች አንዲት ልጅ አግኝታ ኢዙሚ በሚል ሌላ ስም ጠራቻትና የማራቶን ውድድር ላይ እንድትሳተፍ ነገረቻት። ሚትሱኮ ወደ መስታወት ስትመለከት በድጋሚ መልኳ ተቀይሮ ሌላ ሰው ሆና ነበር። አሁን እሷ በመላው ሕዝብ የምትወደድ ኢዙሚ የተባለች ዝነኛ ሯጭ ሆናለች። በሩጫው መሃል የአሳማ ፊት ያለው ሰውና መምህራኑ በድጋሚ ሊያሳድዷት መጡ። አብረዋት የሚሮጡት ልጃገረዶች ግን አይዞሽ፣ ከዚህ ዓለም ማምለጥ የምትችይው አንቺ ብቻ ነሽ በማለት አበረታቷት። ሚትሱኮ ባለ አቅሟ ሮጣ አንድ ጨለማ ዋሻ ውስጥ ገባች። እዚያም መልካቸው እርሷን የሚመስል ነገር ግን አስፈሪ የሆኑ ልጃገረዶችን አገኘች። አንዷ ልጅ ወደ እርሷ ቀርባ አንቺ ካልሞትሽ ሁላችንም እንሞታለን በማለት በድንገት ጥቃት ሰነዛረችባት። አኪ ሚትሱኮን ለማዳን በድጋሚ ደረሰች። አኪም በከፍተኛ ፍርሃት ሆና እኔ ሚትሱኮ ነኝ ብለሽ ደጋግመሽ ተናገሪ በማለት አዘዘቻት። ሚትሱኮም እኔ ሚትሱኮ ነኝ እያለች ደጋግማ ስትጮህ ሰውነቷ ተቀይሮ ወደ ቀድሞ ማንነቷ ተመለሰች። አኪም እውነታውን ነገረቻት። ሚትሱኮ ይህ የምታየው ዓለም ሁሉ እውነት አይደለም፣ የተቀነባበረ ምናባዊ ዓለም ነው። ከዚህ ዓለም ማምለጥ ከፈለግሽ ግን እጄ ላይ ያሉትን 2 ሽቦዎች በመንቀል እኔን መግደል አለብሽ አለቻት። ሚትሱኮ በእንባ ብትቃወምም አኪ ግን ሌላ አማራጭ እንደሌለ ስላሳመነቻት ሽቦዎቹን ነቀለቻቸው። አኪም በዚያው ሕይወቷ አለፈ። በዚያ ቅጽበት ሚትሱኮ ከነበረችበት ቅዠት ነቃች። ራሷን ያገኘችው ወንዶች ብቻ ባሉበት አንድ ምግብ ቤት ውስጥ ነበር። ግድግዳው ላይ የተለጠፈው ማስታወቂያ ግን ሁሉንም ነገር ግልጽ አደረገላት። የሚትሱኮ የኬኮና የኢዙሚ ፊቶች ማስታወቂያው ላይ ይታያሉ። እነዚህም ቲኤ በተባለ የቪዲዮ ጨዋታ ውስጥ ያሉ ዋና ገጸ ባህሪያት ነበሩ። ሚትሱኮ አሁን ያለችው ወንዶች ብቻ በሚገዙትና በቪዲዮ ጨዋታ በናወዘ የወደፊት ዓለም ውስጥ መሆኑን ተረዳች። ሚትሱኮ በድንጋጤ ራሷን ስታ ስትነቃ በጨዋታው ውስጥ ያሉት ተዋንያን ሁሉ እንደ ምስል ተቀምጠው አየች። በስተመጨረሻም አንድ አዛውንት አገኘች። አዛውንቱ እንዲህ አላት፣ ከ15 ዓመት በፊት ተማሪ ሳለሽ እወድሽ ነበር። ከሞትሽ በኋላ ግን የአንቺንና የጓደኞችሽን የሰውነት ዘር ዲኤንኤ በመውሰድ ለቪዲዮ ጨዋታዬ እንድትሆኑ በድጋሚ ፈጠርኳችሁ። ሚትሱኮ ራሷና ጓደኞቿ ለጨዋታ ማዝናኛ ተብለው የተፈጠሩ ቅጂዎች መሆናቸውን ስታውቅ በከፍተኛ ድንጋጤ ተዋጠች። አዛውንቱ ሚትሱኮ አልጋው ላይ እንድትተኛ አዘዛት። የሚትሱኮ ፍርሃት ወደ መጨረሻው ጥግ ደረሰ። ነገር ግን በዚያው ቅጽበት ጓደኛዋ የነገረቻት ቃላት በአእምሮዋ ውስጥ አንጎራጎሩ። እውነታውን ለመቀየር ከፈለግሽ ማንም የማይጠብቀውን ያልተለመደ ነገር አድርጊ የሚሉት። ሚትሱኮ በድንገት ተቆጣች። ልጃገረዶችን እንደ መጫወቻ መጠቀማችሁን አቁሙ ብላ በመጮህ በአዛውንቱ ላይ ጥቃት ሰነዛረች። ትራስ አንስታ በኃይል መታችው። የትራሱ ላባዎች በአየር ላይ ሲበተኑ ወደ ቀይ ደምነት ተቀየሩ። ከዚያም የብረት ዘንግ አንስታ ራሷን በደረቷ ላይ ወጋች። አዛውንቱ በድንጋጤ ጮኸ፣ ምክንያቱም የሚትሱኮ መሞት የፈጠረውን የጨዋታ ዓለም ሙሉ በሙሉ ያፈርሰዋል። ልክ እንደታሰበውም ሆነ። ሦስቱም ገጸ ባህሪያት ማለትም ሚትሱኮ፣ ኬኮና ኢዙሚ አብረው ሞቱ። ያ የተሰነባበተ ምናባዊ ዓለምም ተፈራረሰ። ሚትሱኮ በመጨረሻ ከእስር ነፃ ሆና ወደ እውነተኛው ሕይወት ተመለሰች። የታሪኩ ፍጻሜም ይህን ይመስል ነበር። ቪዲዮ ከተመቻቹ ላይክና ሰብስክራይብ ማድረግ እንዳትረሱ። ቻው።